ብዙ ጥርት ያለ አይደለም አሁን ደግሞ የባሰ የስምንተኛ ወር እርግዝናዬ ላይ ነው ስለዚህ እዚህ ጋር ማዲያት ምናምን አለብኝ ስለዚህ ብዙም ኮምፎርት አይሰጠኝም ግን እናንተ ካላችሁ ይሁን ማሳጅ ለማድረግ እንግዲህ የፊት ኦይል ያስፈልጋችኋል ቤት ውስጥ ያላችሁን ኦይል ማንኛውንም ኦይል ተጠቀሙ የሚስማማችሁን ኦሊቭ ኦይልም ሊሆን ይችላል ቪታሚን ሲ ጋር ሚክስ ሆነውን የዴቶክስ ኦይል ተጠቀማለሁ ላሳያችሁ ያሰብኩት እንግዲህ የአይን እዚህ ጋር መሸብሸብን እንዲሁም እዚህ ጋር የሚወጣው መስመርን እንዲሁም የግንባር መሸብሸብን ልናጠፋበት የምንችለው ማሳጅ ነው እንግዲህ እንዳልኳችሁ በባለፈው ቪዲዮ ያላያችሁት ካላችሁ ሄዳችሁ ይዩት ምክንያቱም እጅግ በጣም ጠቃሚ ቪዲዮ ነው እዚህ ጋር ብዙ ጊዜ በጣም በምንስቅ ሰዓት የሚሸበሸብ ይሆናል እዚህ ጋር እንደዛው እዚህ ጋር ደግሞ ስማይል ላይን ይባላል ማለት ነው እንዲ መስመር ይወጣብናል ይሄ እንግዲህ ሁሉ ጊዜ ስንስቅ የሚወጣ መስመር ነው ግን ስለምንስቅ ብቻ ሳይሆን መስመሩ የሚቀረው ምንድነው እኔ አሁን ፊቴ በርግጥ የርግዝናው ስለሆነ ትንሽ አበጥ ያለ ይመስላል ግን just example ልነግራችሁ ነው እዚህ ጋር ያለው ጉንጫችን ላይ ያለው ፋት እሱ እድሜያችን ይሄደ ሲመጣ እንዲወርድ ይላልና የዚህን ፋት ደግሞ ይሄኛው መስመሩ እንትን ያለው ይመጣል ወደ መስመር ያወጣበት ይላል የዚህ ማለት ነው የዚህ የፋቱ መውረድ እዚህ ጋር ጉንጫችን ያለው ነገር ማለት ነው ስለዚህ በጣም የሚጠቅማችሁ ነገር ምንድነው ይሄኛውን ፓርት ማጠንከሩ በባለፈው እንዳሳያችሁ እንዴት እንደሚጠነከር በእንቅስቃሴ እዚህ ጋር ብታጠነክሩት ይሄኛው አይወርድም ማለት ነው እና ደግሞ ማሳጅ ሁሉ ጊዜ ስናረጋው እናጠፋዋለን ላሳያችሁ ያንዳንዱን 5 ጊዜ ያረጋዋለሁ ለሶስት ጣቶች ይሄኛውን ተጠቀማለሁ ምክንያቱም ብዙ ጫና ያስፈልግም ብዙ መጫና አይደለ ያስፈልግም አምስት አምስት አሁን አምስት ማለት ነው ሁሉ ጊዜ ፊታችሁን ስትቀቡ የሆነ ነገር ወደ ላይ ባረጋ አትርሱ ከዛ በኋላ ይሄንን እንዲያረግና እዚህ ጋር ጉንጬ እንዳለ በትክክል አይዋለሁ ደግሞ የአይኔ እዚህ ጋር እንዳይሸበሸብ እዚህ አይናችን ጋር እንዲሽብሽብ እንዳይል የሚያረጋውን ማሳጅ ማረጋው አንድ አምስት ከዛ ይሄንን ፓርት እንዲ ትንሽ ከፈት አረጋውና እዚህ ጋር እንደዚህ እዚህ ጋር ያሉትን ማስሎች ዘና እንዲሉ አረጋቸዋለሁ ጡንቻዎቹን
ከዛ አይናችሁን ደግሞ ማሳጅ ስታደርጉ ባለፈውም እንደተናገርኩት እንደዚህ ማድረግ አታርጉት። ምክንያቱም እዚች ጋር ያለችው ፋት እዚህ ጋር ያለው ጮማ በጣም እንፈልገዋለን። እንደ ስብ ነገር ነው፣ በጣም አስፈላጊ ነው። እንደዚህ ከጎተታችሁት ወደዚህ ይሄድና ይሄ ቦታ ባዶ ይሆናል። ከዛ ልክ እንደ ባዶ ሲሆን አይባግ እንደሚባለው ወይ እንደ ቀረጢት ነገር በሉት እንደዛ ይቀራል። ስለዚህ አይናችሁ ሁሉ ጊዜ እንዳበጠ ይቀራል። ስለዚህ እሱን ማስወገድ አለባችሁ። እንዲህ አትፋቁት፣ አይናችሁ አትንኩት። ማሳጅ ማድረግም ካለባችሁ አይናችሁ ሁሉ ጊዜ ይሄኛው ላይናችን የምናደርገው ነው ማለት ነው። ቀጥሎ ደግሞ ግንባራችን ላይ የግንባራችን መሸብሸብ እንዳይኖር የሚያደርግ ማሳጅ ነው ማሳያችሁ። እንግዲህ እዚህ ጋር አንዳንድ ጊዜ ሁሉ ጊዜ እንዲህ የምትኮሳተሩ ከሆነ እዚህ ጋር መስመር እንደዚህ ሊወጣ ይችላል። እንደዚህ ከሆነ የምትኮሳተሩት ደግሞ እንዲህ ሊሆንባችሁ ይችላል። ፀጉራችሁን በጣም ወጥራችሁ ሁሌ የምታስይዙ ከሆነ እንዲሁም ሊሸበሸብ ይችላል። የግንባሬን ጀምራለሁ። ይሄኛው ባድኛው እንጂ እንደዚህ ደገፍ አደረገውና እዚህኛው ፓርት ስደርስ ደግሞ ወደዚህ ነው ማረጋው። በሁለት እጃችሁ ከፈለጋችሁ ደግሞ በጣም ደግሞ ግንባራችሁ በጣም ሽብሽብ ያለ ከሆነ ይሄንን እጃችሁ እንደዚህ በማድረግ ዚግዛግ መስራት ይችላልላችሁ። ወይም በሁለት እጃችሁ ደግሞ ይሄ በቀላሉ እንግዲህ በየቀኑ የምናደርገው 5 ደቂቃ ሊፈጅብን የሚችል ማሳጅ ነው። እንደምትወዱትና እንደምትጠቀሙበት ተስፋ አደርጋለሁ። ሌሎች ጥያቄ ካላችሁ መጠየቅ አትርሱ ኮሜንት ላይ። አመሰግናለሁ። ለሚቀጥለው ቪዲዮ እስከምንገናኝ ቻው ቻው።